ሰላም ሰላም ቤተሰብ እንዴት ናችሁ? አለው እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ስራ መጥቼላችኋለሁ ማለት ነው። ይህም ስራ የሚሆነው ላይቭ ስትሪም አፕ ነው። አንዳንድ ዲቴሎችን ሰጣችሁና ከዛም በኋላ ስራውን መጀመር ትችላላችሁ ማለት ነው። ይህንንም ስራ ለማግኘት አሁን ሊንኩን አፑን ለማውረድ ከፈለጋችሁ ሊንኩን ኮሜንት ላይ ስለማስቀመጥ በዛ አማካኝነት ዳውንሎድ ማድረግ ትችላላችሁ። በሊንኩ ገብታችሁ ደግሞ አይ ካላችሁ ደግሞ ዋትስአፕ ነምበሬን እዚህ ጋር ስለማስቀምጥላችሁ በዛ አማካኝነት ዋትስአፕ ላይ አይበሉኝና ኤጀንት ሊንክም ወይም ደግሞ ሆስትም መሆን የምትፈልጉ ካላችሁ ልክላችኋለሁ። ኤጀንት ሊንክም የአፑንም ሊንክ ማለት ነው። ደግሞ አሁን ደግሞ ምናየው ቀጥታ ወደ አፑ እንገባና አንዳንድ ነገሮችን እናያለን ማለት ነው። እሺ አፑ ወደ ውስጥ ስንገባ ይሄንን ይመስላል ማለት ነው። የቀን ታስኩ 20 ሺህ ነው። 20 ሺህ ለ21 ቀን ነው የሚሰጠን። ለ21 ቀን ደግሞ ማለት 20 ሺህ ለ21 ቀን ስናባዛው ስንት ነው የሚመጣው ማለት ነው? 420 ሺህ ነው የሚሰጠን በ21 ቀን ውስጥ ማለት ነው። በታክስ ብቻ ምንሰበስበው በታስክ እሱን 21 ሺህ ለ21 ቀን 420 ሺህን ከሰበሰብን በኋላ እስቲ ኒዳችንን ኤክስቼንጅ አድርገን ማሳደግ እንችላለን ማለት ነው። አሁን ምንድነው የምናየው? ቀጥታ አየውና እንደምታዩት እዚህ ጋር እንደምታዩት 60 ሺህ እኔ 3 ቀን ሰርቼ 60 ሺህን ክሊን ብዬ ወስጃለሁ ማለት ነው። እንዴት ነው የምንሰራው ታስኩን ለምትሉኝ እዚህ ጋር ኤጀንት ከሆናችሁ እዚህ ጋር ላይቭ ሴንተር ሚል ያመጣላችኋል። ሆስት ከሆናችሁ ደግሞ ቢ አንከር ብሎ ነው የሚያመጣላችሁ። እዚህ ጋር እንደምታዩት እዚህ ጋር ኤጀንቶች እዚህ ጋር ገብታችሁ ነው ታስካችሁ የምትሰሩት። ላይቭ ሴንተር ሚል አለ። እንግዲህ እንዲህ ላይቭ ሴንተር ላይ ስንገባ እዚህ ጋር ታስክ ሴንተር ሚል አለ። ታስክ ሴንተሯን ክሊክ አድርገን ነው የምናየው ማለት ነው ታስካችንን። እዚህ ጋር እንደምታዩት ታስክ ሴንተር ሚል አለ። እሱን ነክተን ማየት እንችላለን። አሁን ታስክ ሴንተሩን ክሊክ አድርገን እንከፍታለን ማለት ነው። ታስክ ሴንተሩ ስንገባ እንደምታዩት እዚህ ጋር ባይንድ ፔመንት የሚል አለ። ኒው ባይ ታስክ የሚለው ላይ ይሄ ምንድነው የሚለን ማለት ነው? ባይንድ ፔመንት ይላል። ፔመንታችሁን ባይንድ ስታደርጉ ወይም ደግሞ የባንክ አካውንት ምናምን ባይንድ ስታደርጉ ይሄን 200 ኮይን ይሰጣችኋል እያለ ነው። እሱም በኋላ እንዴት እንደምትሞሉ አሳያችኋለሁ። አሁን ቀጥታ ምንድነው የምናየው? ዴሊ ታስክ የሚለውን ነው። ዴሊ ታስክ ላይ እንደምታዩት 20 ሺህ ይላል እዚህ ጋር ይሄኔ እዚህ ጋር 20 ሺህ ነው። እኔ ክሊን ቢዮ ወስጃለሁ ማለት ነው። ስለወሰድኩት አሁን እዚህ ጋር ያሳያችሁ 20 ሺህ 2 አወር ማይክ ወይም ደግሞ ላይቭ ላይ ስትቀመጥ 20 ሺህ ይሰጣል ይላል። እሱን ወስጃለሁ እኔ። ቀጣዩ ምንድነው የሚለው? ኤጀንሲ ቮይስ 2 አወር ዴሊ ኦን ማይክ ኤንድ ጌም 5000 በጌም ማለት ነው። 5000 ለ2 ሰዓት ቁጭ ብላችሁ 5000 ዊን ስታደርጉ 10,000 ኮይን ይሰጣችኋል። ሶስተኛው ደግሞ ምንድነው? ጌም ተጫውታችሁ 10,000 ኮይን ዊን ስታደርጉ 10,000 ኮይን ይሰጣችኋል ማለት ነው። ደግሞ ኤጀንሲ ቮይስ 2 አወር ዴሊ ይሄም 50,000 ዊን ስታደርጉ 10,000 ይሰጣችኋል ማለት ነው። ዴሊ ታስኩ ይሄንን ይመስላል። አሁን ምንድነው የምናየው? ያ ቀደም ያልኳችሁን እዚህ ጋር ኒውቢ ታስክ የሚለው ላይ እሱን እንዴት ባይንድ እንደምታደርጉ አሳያችኋለሁ። እዚህ ጋር እንደምታዩት እዚህ ጋር ባላንሳችን አለ።
እዚህ ጋር ባላንሳችን አለ። እሱን ክሊክ እናደርጋለን። ክሊክ ስናደርግ እዚህ ጋር እንደምታዩት ዊዝድሮ እና ኤክስቼንጅ የሚል ያመጣልናል። ዊዝድሮ የሚለውን እንነካዋለን። ዊዝድሮ የሚለውን ስንነካ እዚህ ጋር ባይንድ ናው የሚል አለ። ባይንድ ናው የሚለውን ክሊክ እናደርጋለን። ከዛም በኋላ እዚህ ጋር ምንድነው የምታስገቡት? እኔ አሁን የኢትዮጵያ ባንክ ይገባል ስላሉኝ እየጠበቅኩ ነው። እሱ ሲገባ ነው በኢትዮጵያ ባንክ ነው እኔ ባይንድ ማድረግ የምፈልገው፣ ለዛ እጠብቀዋለሁ ማለት ነው። እዚህ ጋር አይዲ ካርድ ናሽናል አይዲ ካርዳችሁን ታስገባላችሁ፣ ስማችሁን ታስገባላችሁ፣ ናሽናል አይዲ የፊት ፎቶና የኋላ ፎቶን ታስገቡለታላችሁ። ከዛ እዚህ ጋር ፔመንት ሜትድ ሚል አለ። ፔመንት ሜትድ ላይ ጂካሽ አለ፣ ግሬብ ፔ ሚል አለ፣ ፔሜይ ምናምን ሚል አለ፣ ፓዮነር አለ፣ ዩኤስዲቲ አለ። ዩኤስዲቲ ማውጣት ትችላላችሁ በባይናንስ ማለት ነው። ሌላኛው ደግሞ ፔመንት አካውንታችሁን ያስገባችሁትን የባንክ ወይም የዩኤስዲቲ አካውንታችሁን ታስገባላችሁ። ከዛ እዚህ ጋር ፔመንት ኔም ታስገባላችሁ እዚህ ጋር። ከዛ ስልክ ቁጥራችሁን ፎን ነምበር ይላል እሱ ጋር ታስገባላችሁ። ኢሜል ሚለው ላይ ኢሜይላችሁን ታስገባላችሁ። ከዛም በኋላ ሰብሚት ስትሉ ይጨርስላችኋል ማለት ነው። አሁን እንደዛ አድርጋችሁ ከጨረሳችሁ በኋላ ታስካችሁ ላይ ሄዳችሁ ያንን 200 ኮይን መቀበል ትችላላችሁ ማለት ነው። ሌላኛው ደግሞ ኢንቫይት እንዴት እንደሚሰጠን በኢንቫይት እንዴት እንደምናገኝ እናያለን። ኢንቫይት ላይ እንግዲህ እንድትገቡ እኔ አሁን 11 ልጆች ሬጂስተር አድርገው ገብተዋል። ግን እኔ ስላላሰራዋቸው ወይም ደግሞ ምን እንደሚያደርጉ ስላልነገርኳቸው እስካሁን እኔ አላገኘውም በእነሱ። ግን እዚህ ጋር ምንድነው የሚለው ሩሉ ላይ ምንድነው የሚለው ከታች እዚህ ጋር እንደምታዩት ይሄ ከሁለተኛው ጀምሮ ያለውን ስናነበው ምንድነው የሚለው ዩዘርስ ሳይን ኢን ኤንድ ኮምፕሊት ሬጂስተር ኢን ሞማ ኤንድ ዋች 30 ሚኒትስ ላይቭ ስትሪሚንግ ዊዝ 24 hour after you login ይላል። ሶስተኛው ደግሞ you will get 50,000 diamond invite will get 5,000 diamond ይላል። ይሄ ምን ማለት ነው? አንተ ኢንቫይት ያደረካቸው ሰዎች እንደገቡ በ24 ሰዓት ባልሞላ ጊዜ ውስጥ የሰው ላይቭ ውስጥ ሄደው የሰው ላይቭ ቁጭ ብለው ሲከታተሉ ለአንተ 50,000 ላየው ልጅ ደግሞ 5,000 ዳይመንድ ይገባለታል ይላል። አሪፍ ነው። በኢንቫይትም አሪፍ እናገኛለን ማለት ነው። እንዴት ደግሞ ምን እንደሚያደርጉ እዚህ ጋር ላሳያችሁ። ሆም ሚለው ላይ እንገባለን። እዚህ ጋር ሆም ሚል አለ። ሆም ሚለውን እንነካለን ማለት ነው። ሆም ሚለውን ስንነካ እዚህ ጋር ከላይ ምንድነው የሚያደርጉት? እዚህ ጋር ሆት ሚል አለ። ከላይ እዚህ ጋር ሆት ሚለውን ይነኩታል። ቻት ሳይሆን ሆት ላይ ያደርጉትና ሆት ላይ ሲያደርጉት ምንድነው የሚሆነው ማለት ነው? ሆም ላይ ስታደርጉት ላይቭ ላይ ያሉ ሰዎችን ነው የሚያመጣው። ቻት ላይ ደግሞ ስታደርጉት ፓርቲ ላይ ያሉትን ሰዎች ነው የሚያመጣው። እነሱ ሆት ላይ ያደርጉትና ሆት ላይ ሲያደርጉት እዚህ ጋር ለምሳሌ አሉ እዚህ ጋር እንደምታዩት ሲገቡ እዚህ ጋር ሰዎች ላይቭ ላይ ያሉትን ሰዎች ያመጣላቸዋል። እዚህ ጋር ሳይወጡ ለ30 ደቂቃ ይቀመጣሉ። በቃ ለምሳሌ በቃ ቆጠረ እንዲባል 40 ደቂቃ ይቀመጡና ከተቀመጡ በኋላ ለናንተ 50,000 ይገባላቸዋል። እነሱ 5,000 ማለት ነው። በኢንቫይት የምታገኙት ይሄንን ነው። እና ደግሞ እንዴት ነው ፓርቲ ላይ ኤጀንቶች ምን ሰራው ለምትሉ ደግሞ ኤጀንቶችም ሆስቶችም ባይዙ ሆስት ስትሆኑ ላይቭ ነው መስራት የምትችሉት። ላይቭ ነው መግባት ላይቭ ላይ ነው ታስካችሁን መስራት የምትችሉት። ኤጀንት ስትሆኑ ደግሞ ሆስት ላይም ላይቭ ላይም መስራት ትችላላችሁ። ሌላው ደግሞ በቃ ለምሳሌ ሆስቶች ደግሞ እንዴት ፓርቲ ላይም እንደምትሰሩ ኤጀንታችሁ ቤት ገብታችሁ መስራት ስለምትችሉ ፓርቲ ላይ ላይቭ አንገባም ለምትሉ ማለት ነው። ቀጥታ አሁን እኔ
ኤጀንቶች ናችሁ። አሁን እኔ እንዴ የኤጀንቶችን ነው ማሳያችሁ። ከዛም በኋላ ቀጥሎ ደግሞ የሆስቶችን እንዴት መስራት እንደሚችሉ አሳያችኋለሁ። የእናንተ ቤት መተው ማለት ነው፣ የኤጀንቶች ቤት መተው። እንደምታዩት እዚህ ጋር ስትገቡ ወደ ፓርቲ መግቢያ ላይ ስትገቡ እዚህ ጋር ላይቭ የሚል ያመጣላችኋል። እናንተ ምን እንደምታደርጉት ቻትሩም የሚለው ላይ ታደርጉታላችሁ። ቻትሩም ላይ ካደረጋችሁት በኋላ እዚህ ጋር እኔ በፊት ክሬት ስላደረግኩ ሩሜን እዚህ ጋር አሁን ከላይ ያለውን ፕሮፋይል ምልክት ያለበትን እናከዋለሁ። ከነካሁት በኋላ እዚህ ጋር ምንድነው ማደርገው? እዚህ ጋር ነው ቁጭ ቤት ታስክ የምሰራው ማለት ነው። ኤጀንት ስለሆንኩ እዛ ቤት ላይ ስከፍት እዛ ጋር ነው ቁጭ ቤት የምሰራው። ደግሞ ሆስቶች ደግሞ እንዴት እንደምሰሩ ላሳያችሁ። የኤጀንታችሁ ቤት ብቻ ነው ታስካችሁን በፓርቲ መስራት የምትችሉት። ከኤጀንታችሁ ቤት ውጪ ፓርቲ ሌላ ቦታ መስራት ስለማትችሉ ምንድነው የምታደርገው? ከ21 ቀን በኋላ ኤጀንት መሆን ትችላላችሁ። ችግር የለውም። የ21 ቀን ታስካችሁን እኔ ቤት የመጣችሁ ቁጭ ብላችሁ ሆስቶች የሰራችሁ ስጨርሱ ኤጀንት አደርጋችኋለሁ። ምንድነው የምታደርጉት ማለት ነው። እዚህ ጋር እንደምታዩት ወርቃማ ወንበሮቹ አሉ። የኤጀንታችሁ ቤት ትገቡና እዚህ ጋር ወርቃማ ወንበሮቹ ጋር ቁጭ ትላላችሁ። ክሊክ ታደርጉትና ቁጭ ብላችሁ ለ2 ሰዓት ስትሰሩና ከዛም በኋላ ታስካችሁ መውሰድ ትችላላችሁ። ሆስቶች የኤጀንታችሁ ቤት ብቻ ሄዳችሁ ሩም ላይ ገብታችሁ ከዛ ወርቃማ ወንበሩ ላይ ቁጭ ብላችሁ መስራት ትችላላችሁ። ኤጀንቶችም ደግሞ እንዲህ ሩማችሁን ክሬት አድርጋችሁ በላይቭም በፓርቲ መስራት ስለምትችሉ ሩማችሁን ክሬት አድርጋችሁ ከዛም በኋላ መስራት ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። አንዳንድ ጥያቄ ካላችሁም ያው ፓርቲ ላይ ስላለው መታችሁ እዛ ላይ መጠየቅ ትችላላችሁ። ላይክ እና ሰብስክራይብ እንዳይለየ። አመሰግናለሁ። ለነበረን ቆይታ አመሰግናለሁ። ቻው።